በረከትን ሽታችሁ ከአራቱም ማዕዘን የሀገራችን ክፍል የመጣችሁ ኦርቶዶክሳውያንና ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር በዕድሜያችን ላይ መጨመር ለዚህች ዕለት ለዚህች ሰዓት እንድንበቃ የፈቀደልን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን እግዚአብሔር በድጋሚ ይመስገን። ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋን የተሞላሽ ሆይ እግዚአብሔር ካንቺ ጋር ነው። እንደምናውቀው ሁልጊዜም እንደምናነበው እንደምንመሰክረው እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የ15 ዓመት ልጅ ሁና በገሊላ አውራጃ በናዝሬት ከተማ እያለች ከሰማይ የተላከ የእግዚአብሔር መልእክተኛ እመቤታችን የማታውቀው ነገር ባይኖርም ሰው ሁሉ እመቤታችን ማን እንደሆነች ለማረጋገጥ ለሰው ልጆች ሁሉ ለማስረዳት ሲመሰክር የተናገረው ቃል ነው። ጸጋን ወይም ስጦታን የተሞላሽ ሆይ እግዚአብሔር ካንቺ ጋር ነው። እንደሚታወቀው አምላካችን ፈጣሪያችን እግዚአብሔር የሰው ልጅ ሁሉ በመንጸፈ ደይን በወደቀበት ጊዜ 5500 ዘመን ሲፈጸም አንድ ልጁን ልኮ በልጁ ደም ሁላችንንም ከወደቅንበት እንደሚያነሳን በሰጠን ቃል ኪዳን መሰረት በሰጠን ቀጠሮ መሰረት ይህ ዘመን ሲገባደድ ወደ ዘካርያስ በላከው በ6ኛ ወር መልአኩን ቅዱስ ገብርኤልን ወደ ሰሜን የእስራኤል ክፍል ወደ ገሊላ አውራጃ ወደ ናዝሬት መንደር ማርያም ወደምትባል ድንግል እንደላከው ከ72 አርድእት አንዱ የሆነው ቅዱስ ሉቃስ በምዕራፍ 1 ከቁጥር 26 ጀምሮ ባለው ክፍል ጽፎልናል። ይህ መልአክ ከእግዚአብሔር ተልኮ ወደ ተናቀችው ሰፈር ወደ ናዝሬት መንደር ገብቷል። እንደሚታወቀው የናዝሬት ከተማ የናዝሬት ሰፈር በተለይም በደቡብ እስራኤል በሚኖሩ አይሁዳውያን ዘንድ የተናቀ ሰፈር ነው።
ይህ ሰፈር የተናቀው ናትናኤልም ጌታችን መድኃኒታችን ኢየሱስ ክርስቶስ በነቢያት ትንቢት በገብርኤል ብስራት ከተወለደ በኋላ ከናዝሬት መልካም ሰው ይወጣልን ይገኛልን ያለው ናዝሬት በዘመነ ኢሳይያስ በሚያስተምርበት ዘመን ከተለያዩ ሀገራት ከአሶር ከነነዌ አካባቢ የመጡ አህዛብ